እንጀራ ሻጭ አሉ ጎን ለጎን አንተ አንዷ ቤት እንጀራ ልትገዛ ሄድክ 200 ብር ሰጣትና ሁለት እንጀራ ሰጠ ዝርዝር አጣች ጎረቤቷ እንጀራ የምትሸጠዋን ይሄንን 200 ነው ታዘርዝሪን ትላታለች መልስ ላንተ ልትሰጥ ማለት ነው የለኝም ትላታለች እሺ እንደዛ ከሆነ ብሯንቺ ጋር ይቆይና አሁን ለሱ መልስ የምሰጠውን 50 ብር ስጪኝ ትላታለች ለምሳሌ 50 ብር ሰጣትና ላንተ 50 ብር መልስ ብላ ትሰጣታለች ይሄ ሪበን ነሲአ ነው ወለዳለው በማቆየት ምክንያት ወለር ሊመጣ ነው ማለት ነው አየህ አምጥታት እኮ ግን ሁለም በኋላ እኮ ምትሰጣት 50 እኮ ነው ምትሰጣት ትመልስላታለች ግን አይሆንም ወለድ ነው ገብቷል አይደል ሪበን ነሲአ ወይንም ደግሞ ገንዘብን በማቆየት ምክንያት ወለድም ይባላል ዑለማዎቹ በሙሉ የሚስማሙበት የወለድ አይነት በጣም ትልቁ ወለድ የሚባለው እንደውም ይሄ ወለድ ነው ቀደምንም እኮ ማስተካከል እንችላለን ልብ በል የቀደሟ ሴት ሪባ እንዳይገባባት ማድረጊያ መንገዱን ደግሞ ልንገር 200 ብር ሰጠቻት አይደለ ስትሰጣት በምንዛሬ መልኩ ከሆነ ወለድ ይገባዋል አልነቀደም በኋላ ዘጊታ 150ውን ስለምሰቀድማ 50ውን ሰጣ ማለት ነው ግን ምን ማድረግ ትችላለች መሰለ አይ 50 ብሩን 200 ብር አልሰጥሽም 200 ብር አልሰጥሽም ትልና ትይዛለች ድፍኑን 200 ብር ማለት ነው 50 ብር አበድሪኝ ትላታለች ስለዚህ እቺን 50 ብር ስትወስዳው ምኑ ተቀየረ መሰለ ሱራው አቅዱ ተቀየረ ስምምነቱ ተቀየረ 50 ብር ነው ያለብኝ ነው የቅድሙ የሰርፍ የምንዛሬ ስምምነት ነበር በዛ ምክንያት ወለድ ውስጥ ገባች ያሁኑ ደግሞ ቀርደን ሐሰን የመልካም ብድር ሆነ ማለት ነው 50 ብር አበድሪኝ አለቻት ይሄን 50 ብር ላንተ ለባልንጀራው ሰጠች መልስ ሰጠች በኋላ ላይ ይሄን 50 ብር ስታዘረዝር ትመልስላታ እንዲህ አድርጋ ሐላል ማድረግ ትችላለች ኦኬ ስለዚህ መንገዱን ሼፕ ማድረግ ነው the process matters ስለዚህ ከረንሲን በከረንሲ በመታቀያየርበት ጊዜ የአንድ ሀገር ከረንሲ ከሆነ ሁለት መስፈርቶችን ማሟላት አለበት እንዳልኩ ብር በብር ሲሆን እጅ በእጅ መሆን መቻል አለበት ሁለተኛው ደግሞ እኩል መሆን መቻል አለበት ለዚህ አንድ እንትን ልጨምርልህ ለምሳሌ ወርቅ ቤት ገብተህ በዱቤ የዱቤ የለም ብሎ መጻፍ አይተበቅም ወርቅ ቤት ምን ጊዜም ቢሆን የዱቤ የሚባል ነገር የለም አይወጣም አላማ ወጣቱ አይደለም በሸሪዓው አይቻልም እኔ አይወጣም ያልኩት ለምንድን ነው ወርቅንም ያህል ውድ ነገር ይሄኛውን እንዳድስ ላውራልህ ቆይ እሺ የአንድ ሀገር ከረንሲ ከሆነ ሁለት መስፈርት ማሟላት አለበት አልኩኝ ብር በብር ሲሆን ዶላር በዶላር ሲሆን ወርቅ በወርቅ ሲሆን ምናምን የሁለት ሀገሮች ከረንሲ ሲሆንስ ለምሳሌ ብርን በዶላር ብርን በወርቅ ብርን በሪያል ብርን በየን ስትቀያየርስ አንድ መስፈርት እሱ ምንድነው እጅ በእጅ የሚለው ነገር መምጣት መቻል አለበት እጅ በእጅ እኔ አንተ ለምሳሌ $500 አለ ወደ ብር መቀየር ፈልገሃል አዲስ ወደ ሀገር እየገባህ ነው ስለዚህ እዚህ ሀገር ላይ ዶላር ሳይሆን ብር ነው ተቀባይነት ያለው ይሄንን ስትቀይር የትም ቦታ ሄደ ስትቀይር ብሩን እዛው እጅ በእጅ መቀበል መቻል አለበት ካልተቀበልክ ዛሬ 500 ብር ለኔ ሰተኸኝ በቃ ነገ ሰጣለሁ ማለት አልችልም ወለዳለሁ ያስከኝ ስለዚህ አሁን እህቶቻችን ምን ይሳሳታሉ መሰለ ወርቅ ቤት ይገቡና ለመግዛት ይገቡና አሁን ብር የለኝም የዱቤ ስጠኝ ወርቅ ትለዋለች ሽፍት የዱቤ ስጠኝ ትለዋለች እሱም እንጨነቀው ያው ሸሪዓውንም ማያውቀውም በቃ ነገ ታመጫለሽ ወይም ደግሞ የዛሬ ሳምንት ታመጫለሽ ብሎ የዱቤ ይሰጣታል ማለት ነው ብሩን በኋላ ታስገባለታለች حرام ነው ሪበን ነሲአ ነው በማቆየት ምክንያት የሚመጣ ነው አንድ ጊዜ ደግሞ እህቶቻችን ምን ያደርጋሉ የሆነ ሀብል የቆየ ሀብል አላት ባለ 18 ካራት ሀብል አላት ወይንም ያገር ውስጥ አላት ባገር ውጭ በ24 ካራት በቆንጆ ወርቅ መቀየር ፈልጋለች ይሄንን ሀብል ይዛት ይሄድና ከዚህ ሀብል ጋር የሆነን ብር ትጨምርና አዲስ ወርቅ ትገዛለች በዚህ ሀብል ትይዩ የመጣው ወርቅ ወለድ ነው ቆይ ላይፋችን حرام ይሆንብኝ ነው ቅድም መሰረቱ ሐላል ነው ብለን የተነሳ ነው በሐራም እየቋጨ ነው ቆም ብለን ማሰብ አለብን ባረከላሁ ፊክ